እና በመጨረሻ ማይነ ሊበራል። አዎ ዶክተር እግዚአብሔር ይስጥልኝ። እንደበራ በመጀመሪያ ማን ነው ማየት የምትፈልገው? ሚስቴ ነው። የህይወቴን እድሜ ልኳን የተከተለችኝ ላምባዲኔ ምርኩዜ ናት። በጣም ቆንጆ ናት። ፊቷን እስከ ዛሬ አይቼው አላውቅም እና እሷን ነው ማየት የምፈልገው ዶክተር። አይዞህ አሁን ታያታለህ። አሁን ታያታለህ። ተነስ። ያጫወት ሚስት እዛ ጋር ከእሷ ጋር ነው የመጣሁት ዶክተር። አዎ ባለቤት እና አቀፈኝ እንጂ እርግጠኛ ነኝ። አይዞህ ባለቤት ጋር ከእሷ ጋር ነው የመጣሁት። ሰላም በላት። ጌታ በኢየሱስ ዶክተር የሆነ ነገር አድርግ። ያመመኝ ነው ዶክተር። ስማ የሆነ ነገር አድርግ። ያመመኝ ለምን ወረብኝ ነው ዶክተር። እየዞረብኝ ነው ዶክተር። በጌት ምንድን ነው ይመስለው ከለገረሻ ይሄን ፖስቷል ማረምን የሆነ ሰው ልጠይቅ ጂ ሆስፒታል አንድ ፔሸንት ነው እና የመርሳት በሽታ አለበት እና ለዶክተሩ እየነገረው ነው ምንን እንደሚያመው። በቃ የመርሳት ችግር አለብኝ አሁን የተናገርኩትን አሁን እየረሳው ነው ምናምን ነገር ተቸግሬያለሁ እና አሳሰበኝ ምናምን ይለዋል። ኦኬ አለ ጻፈለት ምናምን። መቼ ጀመረሃል? ምኑ አለ እሱ አይደለማ አንተ ምን እያሰብክ ነው? አትይ ሚስት ዛሬ ልደቷ ነው ብዬ አበባ ልሽጥለት እያልክ ነው። አቁማ ሳራ ተመስገን፣ እንዴት ነሽ? እኛ ትምህርት ቤት ገባሽ? ገባሁ። እውነት በጣም ደስ ብሎኛል ስለተቀላቀልሽን። ደስ አለ። ሰርቹ ያለፈው አልፏል። ኤክስ ማለት ያለፈ ዋናው በሰላም መገናኘታችን። እዚህ ነው ስንት ኮርስ ነው የምትሰጪው? እዚህ አንድ ኮርስ፣ ሌላ ከሳት ደግሞ ሌላ ኮርስ። እንግዲህ ስለምንተዋወቅ ለጠቅላላ እውቀት አንዳንድ ጥያቄዎች ብጠይቅሽ ችግር የለውም ማለት ስለተገናኘን ዛሬ ከስንት ጊዜ በኋላ። ለምሳሌ ኤ ክፍል ከሆነ ክፍል ጊዜ ዛሬ ያለሽ ኤ ክፍል እየገባሽ ድንገት በቢሻ አፍደሽ ቢገብተሽ አስተምረሽ አታውቂም? ምን እሰራለብኝ? ያው አመል አይለቅም ቺተር ስለሆንሽ ትወላውያለሽ ብዬ እኔ እንደውም እጠይቅሃለሁ እያልኩ እንግዲህ ትምህርት የምትሰጠው ኤሌመንተሪ ላይ ኤሌመንተሪ ትምህርት ደረጃ ኤሌመንተሪ ነው። በእንትን በዘጠነኛ ክፍሎች በሃይ ስኩል ሻፍደ ኤዳጣቀ ገብታጣቀ ወደዛ አመል አይለቅም። ያው ከፍ ያለ ነገር ጣፋጭ ነገር ይመቻል። በስኳር አይደል ቀየር? ልክ ስኳር ነው ከጂ ያደርጉልሽ። እኔ ምን አንድ ኮርስ ብቻ ለምን ይበቃሻል? አይ ፊዚክስ፣ ባዮሎጂ፣ ኬሚስትሪ፣ ጂኦግራፊ እንዳለ ሶሻል ናቹራል ጠቅላላ አድርጎ ማስተማር ነው እንጂ በአንድ አትረኪም ብዬ ነው። ሲደራረብ ይመችሻል ብዬ ነው። አመል አይለቅም። እኔ ምን የትምህርት ቤታችን ዳይሬክተር ለካ ሴት ነች። ውይ ባለትዳር ነች። ባለትዳር ለነገሩ አንተ ችግር የለብህም አይደል? እንዴት ቅምጥ መሆን ትችላለህ። አመል አይለቅም። እንግዲህ ላለፉት አመታት ስትገቢ ካየሽው ትምህርት ቤታችን መርህ ቃል አለው። በእውቀት የታነጸ ትውልድ ለነገው የሀገር ስኬት መንገድ። አሁን አንቺን ቀጠሩሽ አይደል? መርህ ቃሉ ሊቀየር ነው። የምን በአንድ መርጋት መያዝ ነው ሁለት ጄኔሬሽኑን ኮንጫፊ ልታረጊው ነው አይደለ? መልካም የማስወንጨፍ ዘመን ሲኖ ተፈጨ። እሺ ሄሊኮፕተሩ ተጫነ። እሺ በቃ አሁን የትኛው ኦኬ ብር የሚቆጥሩ ስንት ናቸው? በቃ ደራ ድርጅቴ ላንተ አሁን ቢዚ ነኝ እኔ ከፍቅረኛዬ ጋር እደውላለሁ። አዎ እኔ የምልሽ በቃ ድርጅቴ ራሱ እየረሳ በየቦታውና በአንቺ 3 አደርገዋለሁ። ዘመዶች የምታውቂ ሰው ካለ በእነሱ ስም ምናምን ይመዘገባል። እሺ እኔ ሁሉ ያንተ ነው። የሰከስከኝ ነው እንዴ? የሰከስከኝ ማለት የምሩ ያለ በቃ እኔ ምን ወንድሜ ብሬናችን ምናምን የሚወድ ከመሰለ ማለት ነው ታስታል። ዝም ብላ ተሰክሽ። ጥላ ሄደች አደል በሰፊው ደመና። እኔ ምን አውቃለሁ ስላንተ ገመና። እናንተ ፍቅረኛ አትንከባከብም እንዴ? ምንድነው ሳር ምናምን ይዘምዞረው እንዴ? አንቺ አለሽ አይደል እንዴ? ቤስት ፍሬንድ ለመቼ ነው ይዛ? አረ ምንድነው ፍሌ የምትዝረከረከው? በእናትህ ሱሪ ላይ እዚህ በንዘጋ ወጥም ነክቷል እንዴ? አንቺ አረ ወጣ አለብሽ አንቺ ራሱ የኔ ውስጥ። አረ አንተ ጥቁር እኮ ነው ጀመር። የቱ ጋር ነው ያለብኝ? ወይ ያጃ እናንተ ምን አረግን? አንቺ ለላትሽ አልዘገቡልኝ እንዴ? ፍሬንድ
ቻርሊ ባባ ፖሊስ ረባክሽ የጦም ሳገናን አፈር ብላ ወግቶ ይደራስ ሂዳ ምን ጅማ አንተ ሰው ልቶ ስሚ ቺጓ ስሚ ምንድነው ስትመጪ በዚህ ሚጪ ልጃችሁን አናግሬዋለሁ፣ ተቆጥቼዋለሁ። ከዚህ በኋላ እንደማያስቸግራችሁ ቃል ገብቶልኛል። ስለዚህ ከዚህ በኋላ አያስቸግራችሁ ማለት ልጃችን አስቸግሮናል ብላችሁ አይደል እንዴ ጠራችሁ? እሱ ልጃችንማ ሞቷል። መንፈሱ እኮ ነው ያስቸገረ እና ከማን ጋር ነው ያወራሁት? እማዬ ብስኩት ግዢ። ይሄው መንፈሱ ይሄ እኮ በህይወት ያለው ልጃችን ነው። እንግዲህ መንፈሱ ላይ ያስቸግራችሁ ነው እንዴ? ቆይ እሺ ምን አድርጌ ነው ያሰራችሁ? ያረከውንማ አንተ ንገረን እንጂ። በቃ ከባለቤቴ ጋር ተጣላን። ያንተ የሆነውን ነገር ከዚህ ቤት ሰብስበህ ይዘህ ውጣ አለችኝ። ልብሴን በሻንጣ ሰብስቤ ይዤ ወጣሁ። ከሻንጣው ጋር ሌላ ምንድን ነው ይዘህ የወጣኸው? የሰጠኋትን ኩላሊት። ገብተናል መተናል ይላል። አንተ ነው የምትጣለው? እኔ ነኝ ተወዳዳሪዋ። ምንድን ነው ያዝከው በእጅ? ይሄ ልጣላበት ነው። ይሄን በቦክስ ነው የሰበርኩት። ይሄ ለመከላከል እንደዚህ ያልኩ። ጣለው፣ ህጉ አይፈቅድም። አይቻልም እንዴ እንደዚህ? አይቻልም። ይሄን ጥሏለሁ፣ ግን ይሄንንም ልስጠው። እሱንም ስጠው። እሰጠዋለሁ፣ ግን እንካ፣ ግን አታርቀው። ግን እሺ አታርቀው። ምንድነው አለባበስ? ምንድነው እንደዚህ? ምን ለቁንጅና ውድድር አልማጣው ነው ልጣላ አይደል? አይወይን ምንድነው እሱስ? ከዚህ በፊት አሸንፈ የተሸለምኩት ነው። ከማን ጋር ነው የምወዳደረው? ከኋላ ካለ ሰው ጋር ነው የምትወዳደረው። ከማን ከእሱ ጋር? አዎ በማደን የለም። አንተ ፀጉሬ ልውጥ የሆነ ሰው ከዱርዬ ጋር ታጣሉኝ። ለመሆኑ እንትን ያለው ማታወቂያ ምናምን አለው? ተያዥ ምናምን ቤተሰቦቹ አለው? ከዚህ ዱርዬ ጋር ፀጉሬ ልውጥ ጋር? አዎ። እሺ ግን ስንት ነው ሽልማቱ? 3 ሚሊዮን ብር ነው። 3 ሚሊዮን? አዎ። አምጣው 3 ሚሊዮን ናስቲ። አንተ 3 ሚሊዮን አንተ ራሱ በህግ አምላክ ሲማ 6 ሚሊዮን ነው ማረጋው። አንተ እንደድብና አለካም ናሽ አለካም ይል ከስር ማስቀምጠውና አካውንት ሶፊ ይላል። እሱ 100 ሺህ ፖል ወርቅ ከገባ ለኔ 100 ሺህ ብር ትሰጣኛለህ። 3 ሚሊዮን እንደሆነ ሩጦ አምጥቷል። አሁን አንተ ፖል ታርጋል ባተርበስ ሰለም ነው